ሰላም ሰላም የዚህ ቻናል ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ የምናየው የፓስታ አሰራር ይሆናል። በመጀመሪያ ዘይት እና ትንሽዬ ቅቤ አድርገን ወረቅ ላውሪ ወረቅ ካሪ፣ አንድ ሎሚ እና ከሙን አድርገናል። እሱን እናቁላላና ሽንኩርታችንን እንጨምራለን። ሽንኩርታችንን እያቁላላን የተወሰነ ቡኒ እስኪሆንልን ድረስ እናቆየውና ከዛ የተከተፈ የዶሮ ስጋ ያዘጋጀነውን እንጨምራለን። ስጋችን በመኮረኒው ሳይዝ ቢሆን ይመረጣል። እሱን በደንብ እናቁላለዋለን ከሽንኩርቱ ጋራ። ከዛ ስጋችን ላይ እርድ ነው የምንጨምርበት፣ አሪፍ ጣዕም ነው የሚሰጥልን። እርዳችንን ጨምረን በእርዳችን በደንብ እናቁላለዋለን። ምርጥ ፓስታ ነው ዛሬ የምንሰራው። ተረጋግተን እስከ መጨረሻ እንይ። ከዛ በእርዳችን ካሸነው በኋላ ነጭ ሽንኩርታችንን ጨመረን፣ የተፈቀፈቀ ነጭ ሽንኩርት። እዛ እሱን በደንብ እናቁላለዋለን። ቅመማ ቅመማችንን እንጨምራለን። አንድ ማጂ፣ አንድ ማንኪያ ጨው፣ ግማሽ ማንኪያ ብላክ ፔፐር፣ ግማሽ ማንኪያ ከሙን፣ ከሁሉም ግማሽ ማንኪያ ያለንን ቅመም፣ ሚክስ ስፓይሲ፣ ከዝባራ ግማሽ ማንኪያ እንጨምርበታለን። ያው ጨው መጨረሻ ላይም ቀምሰን ስለምናስተካክል እንዳይበዛ በአንድ ማንኪያ ይያዝ። ከዛ የተፈጨ ቲማቲማችንን ጨመርን። ከፍ ያለ 3 ራስ የተፈጨ ቲማቲም በቂ ነው። ለግማሽ ኪሎ መኮሮኒ ነው አሁን እኔ የምሰራው። ከዛ እሱን በደንብ እናቁላለዋለን። እንዳይንዛዛ በማሰብ ነው ቪዲዮውን የሆነ ቁርጥ እያረኩ ነው እንትን ያልኩት። ቪዲዮ አጠር ብሎ ግን ትልቅ ቁም ነገር የምትይዙበት እንደሆነ ነው ተስፋ ማደርገው። አንድ ማንኪያ ማጁን ቲማቲም አንድ እንጨምራለን። አሁንም 2 ማንኪያ የማጁን ቲማቲም እንጨምራለን። ድልህ፣ የቲማቲም ድልህ። ከዛ እሱ ቆንጆ የሆነ ከለር ይሰጠናል። እንዳይበዛ ከለሩ በጣም እንዳይደምቅ ቀስ ብዬ እያየው ነው የጨመርኩት ቲማቲሜን ድልሁን። አሁን ይሄው ቆንጆ የሆነ ከለር ይዞልኛል። ከዛ እሱን ክድና አድርጌው የተወሰነ እስኪ ቁላላ ከተውኩት በኋላ የከተፍኩትን የከዝባራ ቅጠል ጨመርኩኝ። ከዛ አሁን አሪፍ ሆኖልኛል። ያው ቪዲዮ እንዳይንዛዛ በጣም አጥር አድርጌ ነው የቀረጽኩላችሁ። በደንብ እየከደንን እያሸነው ቆንጆ የሆነ ጣዕም እንዲሰጠን። ምርጥ የምግብ ቪዲዮዎችን ይዤላችሁ ለመምጣት በዝግጅት ላይ ነኝ። ማንኛውም ሀሳብ አስተያየት ጻፉልኝ በኮመንት ላይ። ቤቱም ይጠቅማችኋል። በተለይ ጀማሪ ምግብ ሰሪ ከሆናችሁ ብዙ ምግቦችን ይዤ እመጣለሁ ወደ እናንተ እና ሰብስክራይብ አድርጉ፣ ቤቴንም አበረታቱኝ። እና እዚህ ጋር ይኸው ክሬም የምግብ የተዘጋጀው ኩኪንግ ክሬም ጨመርኩ። ይኸው ከለራችን በጣም የሚያምር ከለር ነው የሚሆንልን። የመጀመሪያ የደመቀው ደብዘዝ ይላል ክሬሙ ሲገባ። አሁን ይህንን ክድና አድርገን በደንብ እናንት እስኪን ተከተክ እንተዋዋለን ለ3 ለ4 ደቂቃ። ከዛ በደንብ ካንተከተክ ነው በኋላ መጀመሪያ ቀቅዬ አዘጋጅቻለሁ መኮሮኒን። ያው መኮሮኒ መቀቀል ከባድ ስራ አይሆንም። ደቂቃ እርግጠኛ ለመሆን ከ8 እስከ 10 ደቂቃ በቂ ነው ለመኮሮና። እና እንደ መኮሮናው አይነት ማዘዣም ያለው ራሱን የቻለ እሱን አንብባችሁ መስራት ትችላላችሁ። ይኸው አሁን የተዘጋጀ ቀቅዬ ያዘጋጀሁትን መኮሮኒ ጨመርኩ። በምታዩት መልኩ ቆንጆ ፓስታ አዘጋጅተናል።
እዛ እንዲያማስለን የተወሰነ እንከድነዋለን ጣዕሙን እንዲወስድልን። በጣም ቆንጆ ፓስታ ጣዕሙ በስሟ አሰሪዎች የራሱ በጣም ቆንጆ ፓስታ ነው ምናምን ብለውኛል እና ሞክሩት ትወዱታላችሁ። ቅመማ ቅመሙ ምን ምን እንዳልኩ ግራ እንዳይገባችሁ ጽፌ ያለውኝ የተጠቀምኩትን ቅመማ ቅመም ያው አሁን ሀራራይ ላይ ገልብጬ ከላይ ትንሽ ጅብን ሙዘሬላ አረኩበት። በጣም ምርጥ ፓስታ ነው የሰራነው። ከቸኮለ ቪዲዮዬ ማንኛውንም ሀሳብ አስተያየት እጠብቃለሁ። በኮመንት ላይ አስቀምጡልኝ። ምን ይስተካከል፣ አቀራረጹ ቸኮለ ወይ? እና እጠብቃለሁ ሀሳባችሁን። ስለተከታተላችሁኝ በጣም አመሰግናለሁ።